ሃይ እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ ፒስ። እሲነን ይህን የመሬት አቀማመጥ እዩት እስቲ። ተፈጥሮ ምን ያህል ውብ እንደሆነ እዩ። የት ይመስላችኋል? እስቲ ገምቱ። ይህን ቦታ የምታውቁ ገምቱ እስቲ በኮሜንት አስቀምጡ። እና እንዴት ናችሁ? ደህና ናችሁ? ሁሉ ሰላም። አሁን ፀሐይዋ እየገባች አካባቢ ነው። በጣም ነው ደስ የሚለው። አየሩ በጣም ደስ ይላል። ቦታው በጣም ደስ ይላል። እንደዚህ የተፈጥሮ አቀማመጥ አይቻልም። ሶ ምንድነው መሰላችሁ እኔ ያየሁትን መታችሁ እዩ። አይመስልም? ይመስለኛል እንጂ በደንብ ሆነ። እዩት ከላይ ያለውን፣ እንደገና ደግሞ ከላይ ዙሪያውን እዩት ምን አይነት ቦታ እንደሆነ ዙሪያውን እያያችሁ እዩት እስቲ። ተፈጥሮ በዚህ ልክ በስማ እንዴት ደስ ይላል። ጨረቃም አለች። አንተ አትታይም? ታያለች። አዎ ትታያለች። ዙም አድርጋት እስቲ። ጠፋች። እስቲ እንፈልጋት። መጣች። አሁን ጎላች፣ ጉልት ብላ ታየች። እና አላችኋል። እዩት እስቲ። ሰው አልፎ ከስንት አንዴ ነው የነዋሪዎች ቤት ያለው። ሰው የለውም። የዚህ ሀገር ነዋሪ ደግሞ የሚገርመው ነገር ይህንን ተራራ፣ ይህንን ዳገት፣ ይህንን ሸለቆ ጉዳይ አይሉትም። ባንዴ ጣጣ አድርገውት ነው የሚወጡት። ሲወርዱ ወደታች በሩጫ። እኔ በጣም ተአምር የሆነብኝ ነገር የነሱ በቃ ዳገቱን እንዴት እንደሚወጡት፣ ተራራውን እንዴት እንደሚወጡት እዩት። በቁጥር ነው እዚህ ቤት በቁጥር ነው። እዚህ ጋር ኑ ላሳያችሁ። ምኑ ጋር መሰለቻችሁ? እዚች ጋ አንድ ቤት አለች። ብዙም እንትን አይልም፣ ብዙም አይለይም፣ ግን የሆነ ከተራራው ጋር እንትን ነው የተመሳሰለ ነገር ነውና ቆይ ደግሞ በቃ ውስን የለም፣ ሰው የለም። ወደዛ ማዶ ደግሞ ትንሽ ቤት እዚህ ላይ አለ። ክምር ደግሞ የገለባ ክምር እንዴት እንደሚከምሩ ታውቃላችሁ? ጭንቅላ በየሆነ ዘርፍ እንትን ይሉና ምን ነበር የሚባለው? ምንድነው የሚባለው? ድንጋይ እያሰሩ ከዛ በኋላ እንደ ነፋስ እንዳይወስደው በጣም ልዩ እንትን ይታያችኋል። እና ላችኋለሁ ገባለ ማርያም ጨለመ። አንተ እንዳትገባ ብዬ እኔ መከራ በለው። እዩት ጋይሶች፣ ማርያምን እዩት። አገር በጣም ነው ደስ የሚለው። እዚህ ጋር ጸበል አለ ውዶቼ፣ ማሮቼ። ዋናው ትልቁ ፋይናሉ ነገር እዚህ ጋር ጸበል አለ። የማን እንደሆነ ታውቃላችሁ? አስታውሰኝ። አቡነ ቆስጦስ፣ ቅዱስ አቡነ ቆስጦስ እዚህ ጋር ጸበላቸው ነው። መቃብራቸውም አለ እዚህ። መቃብራቸው እዚህ ነው። እዛ ማዶ ያንን ተራራ አልፈን ደግሞ ያን ፊት ለፊት የምታዩትን ዳገት አልፈን ደግሞ እንትን አለ፣ ቤተክርስቲያኑ አለ። ከዛ ወርደን ነው ወደ ጸበሉ የምንመጣው እና ድንቅ ቦታ ነው። መታችሁ በረከት ፈሱ ውዶቼ፣ ማሮቼ፣ በረከት ፈሱ። የእውነት ከምሬ ነው። በጣም ሰላማችሁን አግኝታችሁ ትሄዳላችሁ። በረከታችሁን ፍሳ አርጋችሁ ትሄዳላችሁ። እና ይሄን ይመስላል። እዩትማ። እዛ ጋ የምታዩት ይታያችኋል። እዛ ጋ ግን እህል ዘርተው አብቅለው አርሰው
በጣም የሚተዳደሩበት ግን እኔ እዛ ጋር ዳገቱ ጋር በሬዎቹ አለመውደቃቸው እና ፍቅሮቼ ይሄን ይመስላል። ይሄን ይመስላል። እኔ ያየሁት እንዳይቀርባችሁ መታችሁ እዩ። የኔ ማሮች፣ የኔ ፍቅሮች፣ የዩቲዩብ ቤተሰቦቼ ያልሆናችሁ ድንገት ይህ ቪዲዮ ከናንተ ከደረሰ ሰብስክራይብ ሳታረጉ እንዳታልፉ እላችኋለሁ። እሺ ወንዶች እዩት እስቲ ኢትዮጵያ ሰላምሽ ይብዛ፣ ተጠለይ በእግዚአብሔር ታዛ። ድምጽ የለኝም። አመሰግናለሁ። ባይ